ብርሃነ ህሊና ኦሾ እንዲህ ይለናል። ምንም ነገር ይሁን ከራሳችሁ ጀምሩ። በአንድ ታሪክ ይህንን መልእክቱን ለማስተላለፍ እዚህ መጽሐፍ ውስጥ እንዲህ ብሎ አስቀምጦታል። 10 አይነ ስውሮች ተያይዘው ወንዝ ያቋርጣሉ። ከሌላኛው ዳርቻ ሲደርሱ ከመካከላቸው አንዱ ስንት እንደሆንን ብንቆጥር የተሻለ ነው። አይነ ስውሮች በመሆናችን ምናልባት ከመካከላችን አንድ ሰው ወንዝ በልቶት ሊሆን ይችላል ብሎ አሰበ። እነዚህ ሰዎች በመስማማት መቁጠር ጀመሩ። አንደኛው መቁጠር ሲጀምር የቆጠረው 9 ብቻ ሆነ። ሁለተኛው መቁጠር ሲጀምር የቆጠረው እንዲሁ 9 ብቻ ሆነ። ሶስተኛው፣ አራተኛው፣ አምስተኛው ያለ እስከ 10ኛም ያሉትም ሲቆጥሩ እንዲሁ 9 ብቻ ሆነ። ምክንያቱም መቁጠር የጀመሩት ሁሉም ራሳቸውን ትተው ካጠገባቸው ስለሆነ። ሁሉም ይህንን ሙከራ ካከናወኑ በኋላ ከዚያም በጣም ፈሩ። ከመሃላቸው አንድ ሰው ጠፍቷል። ሶስተኛውም ሰው ሲሞክር ያው ተመሳሳይ ሆነ። እስከ 10ኛም ድረስ ቀጠለ። በዚህ አይነት አንድ ሰው መግደሉን እርግጠኛ ሆነ። አጠገባቸው የሚያደርጉትን ይከታተል የነበረ አንድ ሰው ነበር። ምን ሆናችኋል ብሎ ጉዳዩን ከጠየቃቸው በኋላ አንድ ጓደኛችን እንደጎደለባቸው ያስረዱታል። እርሱም አትጨነቁ፣ እኔ ጥሩ መፍትሄ አለኝ። አስተውሉ፣ እኔ እንደማደርገው ቁጠሩ፣ 10 መሆናችሁን ታረጋግጣላችሁ በማለት ከጥግ ጀምሮ የመጀመሪያውን ሰውዬ አንድ ኩርኩም መጥቶ 1 በል እያለው ማስቆጠር ጀመረ። በተከታታይ ቁጥራቸውን እየነገረ ጭንቅላታቸውን እየነረተ 10 መሆናቸውን እንዲያረጋግጡ አስረዳቸው። በዚህ መልእክት ውስጥ ኦሾ አዎ መቁጠር ማሰብ ስትጀምሩ ከገዛ ራሳችሁ ጀምሩ። ከማንም በላይ ተጠያቂዎች እናንተ ናችሁ። አስታውሱ፣ ሌላ ሰው ሁለተኛ ሰው መሆኑን እንዳትረሱ። ሌላው ሰው በፍጹም አንደኛ ሊሆን አይችልም። መቁጠር የጀመረ ያለባችሁ ከራሳችሁ ነው ይለናል።